كتاب الصداق يمهر مصحف. قال الإمام الشيرازي رحمه الله: المستحب ألا يعقد النكاح إلا بصداق، لما روى سعد بن سهل أن امرأة قالت: قد وهبت نفسي لك يا رسول الله، فرفي رأيك. فقال رجل: زوجنيها. قال: اطلب ولو خاتما من حديد. የዛሬ ትምህርታችን የሚሆነው ስለ መህር ነው። መህር አሁን ያለው መህርና በነብዩ ጊዜ ሰለላሁ ዐለይሂ ወሰለም የነበረው የመህር አስተሳሰብ የተለያየ ነው። አንተኑ አለ መህሩ አለ፣ ግን ሐሳቡ የመህር ሐሳብ ይለያያል። እንዴት ከተባለ በነብዩ ጊዜ ሰለላሁ ዐለይሂ ወሰለም ወይንም قبل الاسلام አረቦች መህር ብለው የሚሉት አንዲት ሴትን አንድ ሰው ሲያገባ ለሷ እንደ ንብረት የሚሆን ነገር ነው የሚሰጥ። ያ ማለት በሆነ አጋጣሚ ሁለቱ ባይግባቡና ቢፋቱ የምትወስደው ንብረት ያ መህር ነው። ያ መህር ነው እንጂ ሰውየው ካለው ንብረት ሂዳ የምትካፈለው ነገር የለም። ሰውየው በህይወት እያለ ሚስት ከባሏ ንብረት የምትወስደው ነገር የለም። ልጆች የማሳደግ ግዴታ የሱ ነው። ልጆቹ እንኳን ማጥባት ግዴታ የለባትም። ከዛ ውጪ ግን ሴት ልጅ በመፋታቷ ብቻ ከባሏ ጋር በመፋታቷ ብቻ የምትወስደው ንብረት በእስላም የለም። መህር ነው የምትወስደው። ከዛ ውጪ አላሁ ሱብሓነሁ ወተዓላ አልሰጣትም። ይሄ የሰሐቦቹ ጊዜ ይሄ ስለሆነ አንዲት ሴት ስታገባ መህሯ ብዙ ነው። መሬት ሊሆን ይችላል፣ ንብረት ቤት ሊሆን ይችላል። እንደዚሁም ደግሞ እንዘረዝረዋለን ትልቅ ነገር ነው የሚሰጠው። በአሁን ሰዓት የኛ ጊዜ ደግሞ መህር እንዴት ነው? ይጋባሉ። በምን ይሁን መህሩ ሲባል በሲዋክ ይሁንልኝ ትላለች። ሲዋክ ወይ ሙሰበሃ እቺ መቁጠሪያዋ ወይ ደግሞ በቁርአን ይሻላል ትላለች። ይሄ ምን መጣበታለን? በቁርአን የሚባል ነገር አለ ወይስ የለም የሚለው እናየዋለን። የተፋቱ ለታ ያው ሲዋክ ሃያ ሲዋክ ቢል ይኬዳል የሆነበት ቦታ እና ፍጹም የተለያየ ነው። አይዲያው ራሱ አይገናኝም። የመህር ሐሳብ በራሱ አይገናኝም። ግን እኛ ምንድነው የምንዘረዝረው? የነብዩ ጊዜ የነበረው መህር እንዘረዝራለን። ከዛ እናየውና ከሱ ጋር የተያዙ ነገሮች እንዘረዝራለን። አልሙስተሐቡ አላ ይዕቀደ ኒካሁ ኢላ ቢሰዳቅ